ፍሪሲዮን ፍሬን አፍኛለሁ። መጀመሪያ ፍሪሲዮኑን ባለበት እናነሳ። እሺ ነዳጅ ሰጠን ሰላም ጤና ይስጥልኝ ውድ የኢትዮ ካር ድራይቨር ቤተሰቦች እንዴት ሰነበታችሁ? ለዛሬ ይዤላችሁ የመጣሁት ባላንስ እንዴት እንደምንሰራ ነው። ባላንስ ምንድን ነው የሚለውን አብረን እናያለን። በመጀመሪያ ደረጃ ባላንስ ከመስራታችን በፊት ሶስት አይነት አነሳስ ነው ያለው። የመሬቱን መልክዓ ምድር መሰረት በማድረግ የመሬቱ መልክዓ ምድር ምን ማለት ነው? ሜዳ አለ፣ ዳገት አለ፣ ቁልቁለት አለ። ስለዚህ እነዚህ የመሬት አቀማመጥ በሶስት መንገድ እናገኛቸው። ወይ ሜዳ ነው የሚሆነው፣ ወይ ዳገት ነው የሚሆነው፣ ወይም ደግሞ ቁልቁለት ነው የሚሆነው ማለት ነው። ስለዚህ ዋነኛው ነገር ባላንስ የምንሰራው የትኛው ነው? ከሶስቱ ላይ በዳገታማ ቦታ ላይ ነው ባላንስ የሚያስፈልገው። ያ ማለት እኛ እንፈልገው ወደፊት መንቀሳቀስ ነው። አንደኛ ማርሽ አስገብተን ወደፊት እንንቀሳቀሳለን። ወደፊት መንቀሳቀስ በምንፈልግበት ሰዓት ወደኋላ እንዳይንሸራተትብን ወይም ደግሞ ስትራፕ እንዲያደርግብን ምን ማድረግ አለብን? ባላንስ አድርገን መኪናችን ማንቀሳቀስ አለብን ማለት ነው። ይሄ እንዴት ማድረግ እናያለን። ይሄ አሁን ዜሮ ነው፣ መኪና ላስነሳ ነው። አሁን መኪና አስነስቻለሁ። አሁን ያለሁበት ቦታ ሜዳማ ቦታ ነው። ሜዳማ ቦታ ላይ እንዴት እንደምሰራ እናያለን። ይኸው ፍሪሲዮን አፍናለሁ፣ ፍሬን ይዣለሁ፣ አንደኛ ማርሽ አስገብቻለሁ፣ የእጅ ፍሬን አውርጃለሁ። እሺ አሁን ሜዳማ ቦታ ነው። ይሄ ሜዳ ላይ ነው ያለሁት። ይሄው እንደምታዩት ፍሪሲዮን ፍሬን አፍኛለሁ። ፍሬን በማነሳበት ሰዓት ይሄው ፍሬን አንስቻለሁ። መኪናችን አልተንቀሳቀሰም፣ ባለበት ነው ያለው። መኪናችን እየተንቀሳቀሰ አይደለም፣ ባለበት ነው ያለው። ስለዚህ መኪናችን እንዲንቀሳቀስ ምን እናደርጋለን? ይኸው ፍሪሲዮን በማነሳበት ጊዜ መኪናችን መንቀሳቀስ ጀምሯል። ስለዚህ ሜዳማ ቦታ ላይ የምናደርገው ምንድነው? ፍሪሲዮን ፍሬን ካፈንን በኋላ ፍሬኑን በምናነሳበት ሰዓት መኪናችን አይንቀሳቀስልንም። መኪናችን እንዲንቀሳቀስልን ስንፈልግ ትንሽ ፍሪሲዮን ከስ አድርገን እናነሳለን። ፍሪሲዮን በምናነሳበት ጊዜ መኪናችን ይንቀሳቀሳል ማለት ነው። ነገር ግን ይሄንን አነሳስ ዳገት ላይ እንነሳ ብንል አይሆንም። አሁን እናየዋለን። ኖርማል ዳገት ላይ ያለው ነገር ባላስቴት ይምሰራ እናያለን። ወደ ዳገቱ እየሄድን ነው። አሁን ወደ ዳገቱ እየሄድኩኝ ነው። የዳገት ቦታ ላይ ደርሻለሁ። ቆሜያለሁ። አሁን የቆምኩት ዳገታማ ቦታ ላይ ነው። ቅድም እንደነገርኳችሁ ፍሪሲዮን ፍሬን ይዛለሁ። ይሄው አንደኛ ማርሽ አስገባሁኝ። ያለሁበት ቦታ ዳገት ነው። ቅድም ሜዳማ ቦታ ላይ ምንድነው ያደረኩት? ፍሬን ነው ያነሳሁት። ይሄው አሁን ፍሬን ሳነሳ መኪናችን ወደ ኋላ ስትራፕ ያደረገብን ነው። ያው እንዳያችሁት ፍሬን ሳነሳ መኪናችን ወደ ኋላ ስትራፕ ያደረገብን ነው። እኛ መሄድ እንፈልገው ግን መኪናችን ማንቀሳቀስ እንፈልገው ወደፊት ነው። ስለዚህ ምን እናደርጋለን?
መጀመሪያ ፍሬን አናስቀድምም ማለት ነው። የምናስቀድመው ምንድነው? ፍሪ ሲሆን ነው። ያው እንደምታዩት ፍሪ ሲሆን እግሬን እያያችሁ ነው። ግማሽ ፍሪ ሲሆን ነው የማደርገው። ቀስ አድርጌ እለቀዋለሁ። የሞተሩ ድምፅ ሲቀየር አሁን መኪናው እየተንቀሳቀሰ ሞተሩ ድምፁ ተቀይሯል። ቫይብሬት እያደረገ ነው። በዚህ ሰዓት ምን አደርጋለሁ? ፍሬኑ አነሳና ትንሽ የነዳጅ ሰጠው። መኪናችን ወደፊት እየተንቀሳቀሰልኝ ነው። ስለዚህ ምን እንደምናደርገው እደግምላችኋለሁ። ዳገት ላይ በምንነሳበት ሰዓት የምናስቀድመው ፍሪ ሲሆን ነው። ግማሽ ፍሪ ሲሆን ከፍ እናደርጋለን። ድምፁ ሲቀየር ቫይብሬት ሲያደርግ ፍሪ ሲሆኑም ባለበት እናነሳና ትንሽ የነዳጅ እንሰጠዋለን። በዛት መኪናችን መንቀሳቀስ ጀምሯል ማለት ነው። ይኸው በዚህ አጋጣሚ አንዳንድ ጊዜ ቦታው ላይ ላይደርስልን ይችላል። ምክንያቱም ፍሪ ሲሆኑ ከግማሽ ሊያንስብን ይችላል። ወደኋላ ትንሽ ሸርተት ሊልብን ይችላል። በዛ ሰዓት መደንገጥ የለብንም። ትንሽ ነዳጅ ሰጠን። ለምሳሌ እንደዚህ ሲሆንብን ይሄው አሁን ወደ ኋላ እየሄደብኝ ነው። ምን አደርጋለሁ? ትንሽ ነዳጅ ሰጥቼ ፍሪ ሲሆኑ ከፍ አደርጋለሁ። በዚህ ሰዓት መኪናችሁ ወደፊት ይንቀሳቀስልናል ማለት ነው። አሁን ደግሞ ማሳያችሁ ወደ ኋላ ዳገት አካባቢ ላይ የቆምኩት። ወደ ኋላ ዳገታማ ቦታ ነው። ስለዚህ ወደ ኋላ ዳገታማ ቦታ ሲሆን ተመሳሳይ ነው የምንጠቀመው አጠቃቀም። ፍሪሲዮን ፍሬን እናፍናለን። መሄድ ፈልገው ወደ ኋላ ነው። ስለዚህ የኋላ ማርሽ አስገባለሁ። የእጅ ፍሬን አወረድኩኝ። ይኸው ድምፅ እየሰማችሁ ነው። የኋላ ማርሽ ድምፅ ነው እየተሰማ ያላችሁ። አሁን ግማሽ ፍሪሲዮን ነው የማደርገው። ፍሬን ባነሳውንም ወደፊት ነው የሚሻተተው። ወደፊት እየሄደ ነው መኪናው። እኛ መሄድ ፈልገው ወደ ኋላ ነው። ይሄ ፍሬን በማነሳባት ሰዓት ይሄው ግሪን ያያችሁ ነው። ፍሬን አንስቻለሁ። ወደፊት እየሄደ ነው። እኛ መሄድ ፈልገው ወደ ኋላ ነው። ስለዚህ ይሄ ፍሬን ይዤ ቆምኩኝ። ስትራፕ አደረገብን ማለት ነው። ስለዚህ ስትራፕ ላይ ያደረግብን አሁን ምንድነው ማድረግ ያለብን? ይሄ ፍሪሲዮን ግማሽ ፍሪሲዮን ነው ማለት ነው። ይሄው ግማሽ የለቀኩት ነው። የድምፁ ተቀይሯል። ድምፁ በሚቀይርበት ሰዓት ይሄ ፍሬን አነሳለሁ። ፍሬን ሳነሳ ያው መኪናው ወደ ላይ እየተንቀሳቀሰ ነው። ይሄ ፍሬን አንስቻለሁ። ፍሬን በማነሳበት ሰዓት መኪናችን ወደ ላይ እየተንቀሳቀሰልን ነው። ስለዚህ ባላንስ ምንድነው የሚለውን ጠቅላላ አድርጌ ስነግራችሁ፣ ባላንስ ማለት ዳገታማ ቦታ ላይ ወደ ኋላ እንዳያንሸራተትብን የሚያደርግልን መንገድ ነው። በፍሪሲዮንና በነዳጅ አመጣጥነን መኪናችን የምናንቀሳቀስበት መንገድ ነው። ስለዚህ ባላንስ በምንሰራበት ሰዓት ምን ጊዜ ማድረግ አለብን? ግማሽ ፍሪሲዮን የምንለቀው ፍሪሲዮን ቀስ ያንለቃለን። ግማሽ ፍሪሲዮን ላይ ሲሆንልን ወይም ደግሞ የመኪናው የሞተራችን ድምፅ ሲንቀጠቀጥ ወይም ድምፁ ሲቀየር ፍሬን በማንሳት ትንሽ ነዳጅ ሰጥተን መኪናችን እናንቀሳቅሰዋለን ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆናል።